በየሳምንቱ በዚህ ሰዓት የሚተላለፍላችሁን ሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም እየተከታተላችሁ ያላችሁ ወንድሞችና እህቶች የእግዚአብሔር ጸጋና ሰላም ይብዛላችሁ። ለዚህ ቀን ስላደረሰን እግዚአብሔር እጅግ በጣም አመሰግናለሁ። ዛሬ ደግሞ የሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም ዓላማ 3ን መተንተን ሞክራለሁ። ዓላማ 1 ወንጌል ስርጭትና ቤተክርስቲያን ተከላ ነበረ። በሐዋርያት ሥራ ምዕራፍ 2 ቁጥር 47 መሰረት አይተናል። ዕለት ዕለት ሰዎች ሲድኑ። ሁለተኛው ደግሞ አጥብቆ እርስ በርስ አጥብቆ መዋደድ ነው። ይህንን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ ተመልክተናል። አሁን ዛሬ ደግሞ የምንመለከተው ሶስተኛውን እርስ በርስ በመረዳዳት ረሃብን ማቆም ነው። እንግዲህ የፍቅር ማህበረሰብ ግንባታ ፕሮግራም በ12 አደረጃጀት ኢየሱስ ክርስቶስ ደቀ መዛሙርቱን ባደራጀበት መንገድ ላይ 12 ሰዎችን ይዘን የምንሄደው። ስለዚህ እሱን መሰረት አድርገን እንቀጥላለን። ለዚህ መነሻ የማደርገው ጥቅስ ያዕቆብ 1:27 ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችን በመከራ መጠየቅ በዓለም ከሚገኝ ድፍ ሰውነትን መጠበቅ ነው ይላል። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያስመሰግነዋል፣ በጠላቶቹ እጅ አያሳልፈውም። እግዚአብሔርን በደዌ አልጋ ላይ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል ይላል። በተለይ ደግሞ በሐዋርያት ሥራ ላይ በመካከላቸው አንድም ችግረኛ አልነበረም ብሎም ይናገራል። ስለዚህ በአጠቃላይ ይሄ ዓላማ 3 ፍቅርን በተግባር የመግለጽን በመረዳዳት ለወንጌል ተልእኮ ስኬት ምን እንዳለው የምናይበት መንገድ ነው። መረዳዳት ለወንጌል ተልእኮ ምን አቅም ይሰጣል የሚለውን እናያለን። በመጀመሪያ መረዳዳት እንደ ወንጌል መግቢያ ያገለግላል ወይም በር ነው። መዝሙር 41 ከ1-3 ቅድም እንደተናገርኩት ለችግረኛውና ለድሃው የሚያስብ ምስጉን ነው ይላል። ወንጌል ለነፍስ ብቻ ሳይሆን ለስጋም ጭምር የመጣ የምስራች ነው። ክብር ለእግዚአብሔር ይሁን። ክርስትና ማሰብን ያስቀድማል። ሁሉ ነገር የሚጀመረው ከሐሳብ ነው። እግዚአብሔር የሚፈልገውም ሐሳባችንን በፍቅር ይሞላል፣ ሐሳባችንን በእምነት ይሞላል፣ ሐሳባችንን በሱ በወንጌል አጀንዳ ይሞላል። ሰይጣንም ደግሞ የሱን ተከታዮች በራሱ በክፉ ሐሳብ ይሞላቸዋል። ምንጊዜም የሐሳብን ንጽህና ወይም ሐሳባችን በምን እንደተሞላ ቼክ ማድረግ እጅግ አስፈላጊ ነው። እግዚአብሔር በችግር ውስጥ ያሉትን ሰዎች ስም ዝርዝር በልባችን ሲጽፍ የእርሱ በረከት በእኛ ላይ ይፈሳል። መረዳዳት ቁሳዊ ብቻ ሳይሆን መንፈሳዊ እረፍትንም ይሰጠናል። የሚሰጥ ብፁዕ ነው ተብሎ እንደተጻፈ ማለት ነው። በኢሳይያስ 58 ከ10-11 ላይ እንደተጠቀሰው ነፍሳችን ለተራበ ብናፈስ ብርሃናችን በጨለማ ውስጥ ይበራል። ሰዎች በችግር ሲጎሳቆሉ ለክፎች ተንኮልና ለባዕድ አምልኮ በቀላል ተጋላጭ ይሆናሉ። እውነተኛ ጾም፣ ጸሎት ከርኅራኄ ጋር የተያዘ ነው። ነፍስን ማፍሰስ ሲል ካለን ትርፍ ላይ ብቻ ሳይሆን ከራሳችን ቀንሰን መስጠትን ያመለክታል። ውጤቱ በጨለማ ወይም በችግር ውስጥ ያለን ብርሃን ማብራትና እንደ መስኖ የአትክልት ስፍራ መለምለም ነው። የሚሰጥ ሰው ይለመልማል። የሚሰጥ ሰው ይመሰገናል። የሚሰጥ ሰው ለእግዚአብሔር ለስሙ ክብር ምስጋናም ይሆናል። የሐዋርያት ፍቅር ማህበር አርአያነት ስናይ ይህ እርስ በርስ መረዳዳት ግልጽ ያደርግልናል። በሐዋርያት ሥራ ምዕራፍ 4:34 ላይ በመካከላቸው አንድስ እንኳ ችግረኛ አልነበረም ይላል። የሚደንቅ ህብረት ነበራቸው፣ የሚደንቅ ህይወት ነበራቸው። ይህ ሊሆን የቻለው እርስ በርስ በመተጋገዛቸው ነው።
ይህ ሊሆን የቻለው እርስ በርስ በመተሳሰባቸው ነው። ይህ ሊሆን የቻለው ሁሉም በእግዚአብሔር ፍቅር በመሞላታቸው ነው። ይህ መረዳዳት ለወንጌል ሥራ ትልቅ ኃይል ሆኖ ነበር። በመካከላቸውም ማንም ረሃብተኛ አልነበረም። በልብስም የሚቸገር አልነበረም። የመጀመሪያዋ ቤተክርስቲያን ጥንካሬ ስብከቷ ብቻ ሳይሆን በኢኮኖሚ ትስስሯም ነበር። በኢኮኖሚ የተሳሰረች የምትረዳዳ በእውነተኛ ወንጌል የምትራመድ ነበረች። ማንም ሰው ተለይቶ እንዳይራብ ማድረጋቸው የክርስቶስ አካል መሆናቸውን በተግባር ያሳየ ነጥብ ነው። በ1968 ዓመተ ምህረት ጌታን ባገኘሁበት ጊዜ በተለይ በ1969 እና 70ዎቹ ላይ የቅዱሳን ህብረት በግል ያደረጉልኝ በችግር የቆሙትን ሁሉ አረሳም። የጥንት የሐዋርያት ቤተክርስቲያን ብቻ ሳይሆን የጥንቷም የኢትዮጵያ ቤተክርስቲያን አንድነትን፣ መረዳዳትን እንደ ባህል አድርጋ ይዛው የኖረች የቆየች ነበር። ዛሬም በአንዳንድ ቤተ እምነቶች ይህ እንደቀጠለ እንዳውም እያደገ እየሰፋ እንደመጣ ይታያል። በአንዳንዱ ደግሞ ደክሞ ይታያል። ይሁንና ወደ ሐዋርያት ወደ ጥንቷ ቤተክርስቲያን መመለስ እጅግ በጣም አስፈላጊ ነው። የፍቅር ማህበረሰብ ግንባታ በ12ቱ ደቀ መዛሙርቶች ወይም በ12 የፍቅር ማህበረሰብ አባላት ውስጥ እርስ በርሳቸው በመረዳዳት ረሃብን፣ ድህነትን ወይም ደግሞ ርዛትን ማስወገድ ትልቅ ኃላፊነት አለባቸው። ሐዋርያት ሥራ 11:29 ላይ ደቀ መዛሙርቱ እያንዳንዳቸው እንዳቅማቸው በይሁዳ ለነበሩ ወንድሞች እርዳታ በመላክ መወሰናቸው ቤተ ክርስቲያን ከግል ጥቅም ይልቅ ለወንድማማችነት የምትሰጠውን ቦታ ምን ያህል ትልቅ እንደሆነ ያሳያል። መረዳዳት የሀብታሞች ብቻ ድርሻ አይደለም። ያንዳንዱ አማኝ ባለው አቅም ትንሽም ይሆን ትልቅ የመሳተፍ መንፈሳዊ ግዴታ አለበት። ይህ የወንድማማችነት ፍቅር ከድንበር ተሻጋሪነት ጋር ተዳምሮ ቤተ ክርስቲያን አንድ ያደርጋታል። አንዳንድ ችግሮች በሚከሰቱበት ጊዜ በአገራችን ባህል በከንፈራችን የምናደርገው ሐዘኔታ እሱ ማካፈል አይደለም። ወይም ደግሞ የሐዘን መግለጫም ብናወጣ እሱ ማካፈል አይደለም። ከዚያ በኋላ ግን የሚወሰዱት እርምጃዎች፣ የማካፈል ስራዎች አንድነታችን ያጠናክራሉ፣ ለማህበረሰቡ ምስክር ይሆናሉ። በምድራችን በአሁኑ ወቅት በተለያየ ስፍራ ላይ በሚገጥሙ ተፈጥሯዊ አደጋዎች ቤተ ክርስቲያን እያደረገችው ያለው ትልቅ የአንድነት ወይም ደግሞ የልግስና ስራ ምሳሌ እንደሚሆናትና በማህበረሰቡ ለምስጋና ምክንያት እንደምትሆን እርግጠኛ ነኝ። በዚህ የተጉ ያሉ ቤተ ክርስቲያናት አባቶቻችን፣ ወንድሞቻችን፣ መጋቢዎቻችን እግዚአብሔር አምላክ ይባርካቸው። በፊልጵስዩስ 4:16-20 ላይ የፊልጵስዩስ ሰዎች ለጳውሎስ የላኩት ስጦታ የሚጣፍጥ መዓዛና እግዚአብሔርን ደስ የሚያሰኝ መስዋዕት ተብሎ ተጠርቷል። አዎ ልክ ነው። የምናደርገው የማካፈል አገልግሎት በእግዚአብሔር ፊት መልካም መዓዛ ያለው ደስ የሚያሰኝ መስዋዕት ነው። ደግሞም እግዚአብሔር በረከቱን የሚለቅበት አሰራር ወይም ደግሞ የእግዚአብሔር ሕግ ነው። ይህ የሚያሳየው መረዳዳት ለወንጌል አገልጋዮች ብርታትን እንደሚሰጥ በፊልጵስዩስ 4:16-20 ላይ ለጳውሎስ የፊልጵስዩስ ቤተ ክርስቲያን ድጋፍ ታደርግ ነበር። ጳውሎስም ከናንተ በስተቀር በመስጠትና በመቀበል ስሌት ማንም እንዳልተካፈለ ይነግራቸው ነበር። ታዲያ ያ ለዛሬ ላለነው ሰዎች መረዳዳት ለወንጌል አገልጋዮች ብርታትን እንደሚሰጥ፣ ለወንጌል ስርጭት ደግሞ ፋይናንሳዊ አቅምን እንደሚፈጥር ያስተምረናል፣ ያሳየናል። ለአገልጋዮችና ለወንጌል ሥራ የሚሰጥ ስጦታ በቀጥታ ለእግዚአብሔር እንደሚቀርብ መስዋዕት ይቆጠራል። ወንጌል ሰባኪዎች ስለ ኑሮ ሳይጨነቁ በሙሉ ኃይል እንዲያገለግሉ
የቅዱሳን ድጋፍ ወሳኝ ነው። እግዚአብሔር አምላክ እነዚህ ኔምለስና ፌስለስ የሆኑ በየገጠሩ ወንጌልን ይዘው በድንቅና በተአምራት የሚሰብኩ ለወንጌል አብሳሪዎች እንድናስብ እግዚአብሔር ጸጋውን ኃይሉን ያብዛልን። ሌላው የመስጠት በረከትና መንፈሳዊ ምስጢሩን ነው የምናየው። እርስ በርስ መረዳዳት በሚል ላይ ነው የተነጋገርን ያለነው። የፍቅር ማህበረሰብ ግንባታ ሶስተኛው ዓላማ እርስ በርስ በመረዳዳት ድህነትን ከመካከል ማስወገድ ነው። ስለዚህ የመስጠት በረከትና መንፈሳዊ ምስጢሩ በሁለተኛ ቆሮንቶስ 9:6 ላይ በበረከት የሚዘራ በበረከት ደግሞ ያጭዳል ተብሎ ተጽፏል። መስጠት ማጣት ሳይሆን መዝራት ነው። ደግመዋለሁ። መስጠት ማጣት ወይም ማጉደል ሳይሆን መዝራት ነው። መስጠት የኪሳራ መንገድ ሳይሆን የመዝራት ሕግ ነው። እግዚአብሔር ለጋስ ልብ ያለው ሰው ሁል ጊዜ በነገር ሁሉ ብቃት እንዲኖረው ጸጋን ያበዛለታል። ደግመዋለሁ። እግዚአብሔር ለጋስ ልብ ላለው ሰው፣ ገንዘቡን ለወንጌል ለእግዚአብሔር መንግሥት ለሚሰጥ ሰው ሁል ጊዜ በነገር ሁሉ ብቃት እንዲኖረው ጸጋን ያበዛለታል። እንዴት ድንቅ ነው! ለጋሽነት ሰማያዊ የኢኮኖሚ መርህ ነው። ለጋሽነት መስጠት ከእግዚአብሔርን በረከትን መቀበል ነው። ከሁሉም በረከት ደግሞ የውስጥ የልብ ሰላም ነው፣ ደስታ ነው፣ እረፍት ነው። የክርስቶስ አካል የሆኑት አማኞች ድህነትን ለማስወገድ እጃቸውን ይዘረጋሉ። እነማ? የክርስቶስ አካል የሆኑ አማኞች ነው ያልኩት፣ ሃይማኖተኞች አላልኩም። ድህነትን ለማስወገድ እጃቸውን ሲዘረጉ የሚሆን ነገር አለ። እግዚአብሔር ለጋሾችን በጸጋው ይሞላቸዋል፣ ሰጪዎችን በጸጋው ይሞላቸዋል። ሌላው ደግሞ የተቀባዮች ምስጋና ወደ እግዚአብሔር ይበዛል። ይህም የወንጌልን ክብር ከፍ ያደርጋል። ክብር ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 8 ከ1-5 ላይ ደግሞ እንደ መቄዶንያ አብያተ ክርስቲያናት ታላቅ መከራና በድህነት ውስጥ ሆነው እንኳን ሌሎችን በመርዳት የመለኮት በረከት ተካፋይ እንደሆኑ ያሳያል። እኛም ደግሞ እግዚአብሔር ያደርገናል። በመቄዶንያ በታላቅ መከራና በድህነት ውስጥ ሆነው እንኳን የመስጠት ዕድል እንዲሰጣቸው ተማጸኑ። የሚገርም ነው። ይህ በእጃችን የያዝነው መጽሐፍ ቅዱስ ነው እንደዚህ የሚናገረው። የመስጠት ዕድል እንዲሰጣቸው ተማጸኑ ይላል። እግዚአብሔር አምላክ ቃሉን ያብራልን። ይህ የሚያሳየው መስጠት ከገንዘብ ብዛት ሳይሆን ከልብ ቅድስና የሚመነጭ እንደሆን ያሳየናል። አስቀድመው ራሳቸውን ለጌታ ሰጡ፣ ከዚያም ንብረታቸውን ለወንድሞቻቸውም አካፈሉ። ሰው ራሱን ለጌታ ሳይሰጥ ለማካፈል ቢጥር በደስታ ላይሆን ይችላል። በደስታ የማይሰጠውን ደግሞ እግዚአብሔር ደስ አይሰኝበትም። ሌላ በዚሁ ላይ የምናየው ድህነትን ማስወገድና የእምነት ንጽህናን ነው። ያዕቆብ 1:27 ቅድም እንዳነበብኩት ንጹሕ የሆነውን በክርስቶስ ዘንድ ነውር የሌለውን አምልኮ ወላጅ የሌላቸው መበለቶችን በመከራቸው መጠየቅ እንደሆነ ይነግረናል። ቤተ ክርስቲያን ድሆችን ስታስብና ለተራበ ምግብ ለታረዙ ልብስ ስትሰጥ ሰዎች በምግብ ምክንያት ወደ ሌላ እምነት እንዳይሳቡ መከላከያ ትሆናለች። ሃይማኖት በቤተ ክርስቲያን ቅጥር ግቢ ብቻ የሚወሰን ሳይሆን ማህበራዊ ኃላፊነት ወላጅ የሌላቸውን መበለቶችን መርዳት መወጣትን ይጨምራል። ይህ አምልኮ በተግባር ሲገለጥ ተግባራዊ ወንጌል ይባላል። ተግባራዊ ወንጌል እንድናገለግል እግዚአብሔር ኃይልና ጸጋን ያብዛልን። ይህም በምናደርግበት ጊዜ ዛሬ ገንዘብ እየሰጡ ወደ ራሳቸው እምነት ከሚወስዱት የእምነት ክፍሎች ወንድሞቻችን እንታደጋቸዋለን። በእርግጥ በመስጠት አናቆማቸውም። በመስጠት ማቆም ልክ አይደለም። ነገር ግን ልጅነታቸውን እንዲያውቁ ማስተማር ያስፈልጋል። ዛሬ ልጅነት ሳይማሩ ልጅነት ሳይገባቸው ደቀ መዝሙር ለማድረግ ጥረት እናደርጋለን። ይህ ግን ከንቱ ድካም ነው።
ኢዮብ 34:28 ላይ እንደሚለው የድሆች ጩኸት ወደ እግዚአብሔር ይደርሳል ይላል። ቤተ ክርስቲያን የዚህ ጩኸት መልስ ስትሆን ዓለም የእግዚአብሔርን ፍቅር በተግባር ያያል። እግዚአብሔር የድሆችን ጩኸት ይሰማል። ቤተ ክርስቲያን የዚህ ጩኸት መልስ ካልሆነች አገልግሎቷ ባዶ ይሆናል። የሰዎችን ሥጋዊ ፍላጎት ስናሟላ መንፈሳዊ ቃሉን ለመስማት ልባቸው ዝግጁ ይሆናል። እርስ በርስ መረዳዳት ለወንጌል ተልእኮ የጀርባ አጥንት ነው። ድህነትን በጋራ መዋጋት፣ ፍቅርን መግለጥና የወንጌል ብርሃን በማብራት የሐዋርያትን ፈለግ መከተል ይገባናል። ያው አንዱ መንፈስ አንዱ ጌታ በእነሱ እንደሰራ በእኛም ይሰራል። ሰዎች የእግዚአብሔርን ፍቅር ከመስማታቸው በፊት ማየት ይፈልጋሉ። አንተን ሳይቀበሉ መልእክትን አይቀበሉም። መጀመሪያ እኛን እንዲቀበሉ ተግባራዊ የወንጌል ሥራ መስራት ይጠበቅባታል። ቤተ ክርስቲያን ስትረዳዳ 3 ነገሮች ይከናወናሉ። የሰይጣን መግቢያ ቀዳዳ ይዘጋል። አሜን። አዎ፣ እርስ በርስ ስንረዳዳ አንድ ስንሆን የሚሆነው ነገር የሰይጣን መግቢያ ቀዳዳ ይዘጋበታል። ለመከፋፈል ወይም ደግሞ ልብን ሐሳብን በራሱ ሐሳብ በመሙላት ችግርን ለመፍጠር ሊበታትነን የሚመጣ ኃይላችን የሚያደክም ያ ክፉ ሰይጣን ቀዳዳ ያጣል፣ ባለበት ይቆማል። አሁንም ለዘላለም ሥራው በኢየሱስ ክርስቶስ ስም የፈረሰ ይሁን። ሌላ የወንጌል አገልጋዮች ይበረታሉ። መረዳዳት በሚኖርበት ጊዜ ወንድሜ አለ፣ እህቴ አለ፣ እኔ ወላጆቼን ቤተሰቤን ትቼ ለወንጌል እንኳን ብሄድ አብረውኝ ያሉ ቅዱሳን ቤተሰቤን ይጠብቃሉ፣ ልጆቼን ያስተምራሉ። ቤተሰቤ ቢራብ እንኳን የሚበላ ነገር ያቀርቡላቸዋል። በእኔም በቤተሰቤም ረሃብ አይሆንም፣ መራብም አይሆንም፣ ርዛትም አይሆንም። ምክንያቱም በዘር በቋንቋ የተገናኘኋቸው ሳይሆን አዲስ ፍጥረት የሆኑ አንድ አባት አንድ መንፈስ ያለው ወንድሞችና እህቶች አሉኝ። እነሱ ለእኔ ይበቃሉ ብለው በወንድሞቻቸውና እህቶቻቸው በመታመን ወንጌልን በደስታ ያገለግላሉ፣ በለቅሶ አያገለግሉ። ሌላው የእግዚአብሔር ስም በምስጋና ይከበራል። በማህበረሰቡ ወይም ደግሞ በቅዱሳን መካከል ሁልጊዜ የሚከበረው የእግዚአብሔር ስም ነው። ቤተ ክርስቲያን በምስጋና በሰላም በበረከት ትሞላለች። እግዚአብሔር አምላክም እንደ ቃሉ የኢኮኖሚን በረከት ያዘንባል፣ ሰማይን ይከፍታል፣ ድህነት ይወገዳል፣ ረሃብ ይወገዳል፣ እርዛት ይወገዳል፣ ሁሉ ሰላም ይሆናል። ሰው ሁሉ በፍቅራችን ወደኛ ይመጣል። እግዚአብሔር አምላክ በፍቅር ማህበረሰብ ግንባታ ይህንን ያደርጋል። ስራውን ጀምሯል። ብዙዎቻችሁ ስለዚህ አገልግሎት እንዳላወቃችሁ አውቃለሁ። ምክንያቱም ከጀመርን ገና 10 ወራችን ነው። ከተሞች ላይ ትኩረት አድርገን እየሰራን ነው። አብዛኛው የምንሰራው በአዲስ አበባ ላይ ነው። ቀጥሎ ደግሞ በተወሰኑ ከተሞች ላይ እየጀመርን ነው። በእኛ ዕቅድ አዲስ አበባና የክልል ከተሞችን በሙሉ እናዳርሳለን። ከዚያ ደግሞ አፍሪካና መካከለኛው ምስራቅ ሀገሮች በረከት እንሆናለን። ስልታዊ አጋራችን አጥቢያ ቤተ ክርስቲያን ነች። የፍቅር ማህበረሰብ ግንባታ የቤተ ክርስቲያንን ስራ አይተካም፣ አብሮ ሰራተኛ ነው። እግዚአብሔር ለበረከት ያድርገን። ወንድማችሁ ዶክተር ገዛኸኝ የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት በዚሁ ሰናበታችኋለሁ። ሰላም ሁኑ።
ከሞትም ሊያድን ራሱን ሰውቷል። ሊያወጣኝ ከሲኦል በቀራንዮ ፍቅሩ ለእኔ የገለጸው ኢየሱስ ለእኔ የፍቅር አምላክ ነው። ጌታን እወደዋለሁ የፍቅር አምላክ ነው። ጌታን እወደዋለሁ የፍቅር አምላክ ነው። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ! እንዴት ያለ የፍቅር አምላክ ነው! ጌታ እንዴት ያለ የፍቅር አምላክ! ኢየሱስ እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ጌታ አይገመትም ከአእምሮ በላይ ነው። ከአእምሮ በላይ ነው። ጌታ ፍቅር አይገመትም ከአእምሮ በላይ ሲመጣ ቁስሌን በዘይት ቀብቶ ፈወሰኝ። ጌታን እወደዋለሁ የፍቅር አምላክ ነው። ጌታን እወደዋለሁ የፍቅር አምላክ ነው። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ! እንዴት ያለ የፍቅር